ሰላም እንዴት ናችሁ? ጠበቃ ጌታሁን ያልቅበት ነኝ። ዛሬም እንግዲህ አንድ ከተከታታያችን የመጣ ጥያቄ ለመመለስ እንሞክራለን። ጥያቄው እንግዲህ በዋናነት የሚያተኩረው አንድ ያገለገለ ስልክ የገዛ ባለጉዳይ ስልኩን ከገዛ በኋላ እየተጠቀመ ባለበት ጊዜ ላይ እሱ ባላወቀው መንገድ ከፖሊስ በክትትል ተደርሶበት እንግዲህ በቁጥጥር ስር መዋሉን እና በዛ መሰረት ደግሞ በጣቢያ ቆይቶ ፍርድ ቤት በዋስትና ተለቆ አሁን ጉዳዩን በውጭ ሆኖ እየተከታተለ የሚገኝ ባለጉዳይ ነው እና ከዚህም ጋር ተያይዞ ምን እንደተፈጠረ እስካሁን እንዳልገባውና ግን በተነገረው ክስ መሰረት ደግሞ ያው የተሰረቀ ስልክ ይዞ እንደተገኘና በዛ መሰረት ተጠያቂ መሆኑን ተነግሮታል እና ከዚህ ጋር በተያያዘ ምንድነው ማድረግ ያለብኝና እንዴት መከላከል እችላለሁ የሚል አይነት ሀሳብ አንስቷል። እንግዲህ ከዚህ ጋር በተያያዘ በዋናነት ልናነሳ የምንችለው ሁለት የኢትዮጵያ የወንጀል ሕግ ክፍሎችን ነው። እንግዲህ እነዚህም የወንጀል ሕጋችን አንቀጽ 682 እና እንዲሁም ደግሞ 683 ጉዳዩን በማክበድ ያስቀምጡታል። እንግዲህ 682 ላይ የመሸሸግ ወንጀል የሚለውን አንቀጽ ነው የምንመለከተው። እንግዲህ በዋናነት የመሸሸግ ወንጀል አንቀጽ 682 ንዑስ አንቀጽ 1 ላይ ማለት ነው በወንጀል ድርጊት የተገኘ ዕቃ መሆኑን እያወቀ ማንኛውም ሰው ማለት ነው እነዚህን ዕቃዎች የገዛ፣ የተዋሰ፣ በስጦታ የተቀበለ፣ በመያዣነት የተቀበለ፣ የተገለገለ፣ ያስቀመጠ፣ የደበቀ፣ አሳልፎ የሰጠ ሁሉ እንደ ነገሩ ሁኔታ በቀላል እስራት ደግሞ ነገሩ ከበድ ሲል ደግሞ እስከ 5 ዓመት ድረስ በሚደርስ እስራት እንደሚያስቀጣ ያስቀምጣል። ከዚሁ ጋር ተያይዞ እንዲሁ በ682 ንዑስ አንቀጽ 2 ላይ ማለት ነው በወንጀል የተገኘው ይሄንን ዕቃ ማለት ነው በመሸጥ በመለወጥ የሚገኘውን ሌላ ዕቃ ወይንም ደግሞ ይሄንን ዕቃ በመሸጥ የሚገኘውን ማንኛውም ገንዘብ ነክ የሆነ ጥቅምን ማለት ነው ይዞ መገኘትም ሆነ አሳልፎ መስጠት እንዲሁ ይሄም እስከ 5 ዓመት ድረስ የሚያስቀጣ ወንጀል መሆኑን ያስቀምጣል። ከዚሁ ጋር ደግሞ ሌላው 682 ንዑስ አንቀጽ 3 ላይ ደግሞ የተቀመጠው ምንድነው ነገሩ በቸልተኝነት ተፈጽሞ የተገኘ እንደሆነ እስከ 1 ዓመት ድረስ በሚደርስ እስራት የሚያስቀጣ መሆኑን ሕጉ ያስቀምጣል ማለት ነው። እንግዲህ ከዚህ ጋር ተያይዞ ምንድነው ልንመለከተው የሚገባው ጉዳይ በተለይም ብዙዎቻችን በአሁኑ ሰዓት ካሉት የዕቃ ዋጋ ውድነቶች አዳዲስ እቃዎች ካላቸው ዋጋ ውድነት አንፃር ማለት ነው ብዙዎቻችን ያገለገሉ እቃዎችን የመግዛት ልማድ በብዛት ይታያል። ብዙም ያገለገሉ እቃዎች የሚሸጡ ሱቆች በከተማችን ተስፋፍቶ ይገኛል። ነገር ግን እያንዳንዱን እቃ በምንገዛበት ጊዜ ጥንቃቄ ማድረግ ማጣራት ያስፈልጋል። እቃውን በማወቅም ይሁን ባለማወቅ የገዛ ነው የተሰረቀ ዕቃ መሆኑ ከታወቀና ከተደረሰበት ያ እንደ ተጠቃሚም እንደ ተገልጋይም የሚያስጠይቅ ጉዳይ በመሆኑ እያንዳንዱ በዚህ ጉዳይ ላይ የምናካሄዳቸው የንግድ ወይም የግብይት እንቅስቃሴዎችም ሆኑ እቃዎቹን ተቀብሎ እኛ ጋር ወይም ራሳችን ጋር የማቆየት ተግባሮች የሚያስጠይቁ በመሆናቸው እነዚህን ጉዳዮች ላይ ጥንቃቄ ሊደረግ ይገባል ማለት ነው። ከዚህም ጋር ተያይዞ እንግዲህ የጠያቂያችንን ምላሽ ያው እዚህ ውስጥ የሚካተት ነው የሚሆነው። እንግዲህ ስልኩ ያገለገለ ነው የተባለው እንግዲህ ያገለገለ ዕቃ በብዛት ያገለገለ ስልኮች ማለት ነው እንግዲህ ያው ሌቦች በብዛት ወደ ስልክ ቤቶች ነው የሚገቡት። ከስልክ ቤቶች ደግሞ ያው ያገለገለ ስልክ ወይም ዩዝድ እየተባሉ ይሸጣሉ ማለት ነው እና በዛ መሰረት የሚገዙ ሰዎች እንግዲህ በተለይም በአሁን ሰዓት ካለው የተራቀቀ ቴክኖሎጂ አንፃር ስልኮች በተለያዩ መንገዶች ያው ከተሰረቁ በኋላ የት እንዳሉ ሎኬሽናቸውን የሚያመለክቱ ስልኮች ይገኛሉና በዛ አማካኝነት እንግዲህ ያ ምንም የማያውቀው ወይም ደግሞ በቅን ልቦና እቃዎቹን የገዛው ግለሰብ ተጠያቂ ይሆናል ማለት ነው። እንግዲህ በሕጉ እንደተነሳው ከላይ በቸልተኝነት ነው ሕጉ የሚለው እንደዚህ አይነት ጉዳዮች ሲፈጠሩ ማለት ነው። በቸልተኝነት እነዚህን እቃዎች ወይም ደግሞ ተገቢውን ማጣራት ሳናደርግ ያው ያገለገለ ስልክ ብቻ ነው በሚል ገዝተን የተገኘን እንደሆነ በሕጉ እስከ 1 ዓመት ድረስ የሚያስቀጣ የወንጀል ድርጊት በመሆኑ እያንዳንዱ እንደዚህ አይነት ግብይቶች ላይ ጥንቃቄ ልናደርግ ይገባል ለማለት ነው። እንግዲህ ጠበቃ ጌታሁን ያልቅበት ነበርኩኝ። አመሰግናለሁ።